ይስጥልኝ ወደ ተመልካቾቻችን እንደምን ቆያችሁ። በዛሬው ሳምንታዊ መሰናዶችን በተለያዩ አካባቢዎች የሚገኙ የወጣት ማህበራትን እያከናወኑ ያሉት አበይትና አርአያ የሚሆኑ ተግባራትን ይዘንላችሁ ቀርበናል። በተለይም በበጎ ፈቃድ አገልግሎት ላይ ያተኮሩ ደማቅ ስራዎችን እንመለከታለን። ከዝግጅቱ ጋር መቅደስ ደሴ ነኝ። አብራችሁን ቆዩ። በቅድሚያ ወደ ሰሜን ጎንደር ዞን እናመራለን። የሰሜን ጎንደር ዞን ወጣቶች ማህበር በጎ ፈቃደኞችን ወጣቶች በማስተባበር ከ60 ሺህ ብር በላይ ወጪ በማድረግ ለሙስሊም ወገኖቻችን ለበዓል ሙያ የሚሆኑ የተለያዩ የምግብ ግብዓቶችን ድጋፍ አድርጓል። ይህ ተግባር የወጣቶችን የአንድነት የመረዳዳት ባህል በግልጽ ያሳይበት ሆኗል። በተመሳሳይ ዜና በሰሜን ጎጃም ዞን በጎንጂ ቆለላ ወረዳ ወጣቶች ማህበር ለበዓል ሙያ የሚሆን የ6580 ብር እና የስኳር ድጋፍ አድርገዋል። ወጣቶች ባላቸው አቅም ወገኖቻቸውን ለመርዳት ያሳዩት ተነሳሽነት የሚደነቅ ነው። ወደ ወልዲያ ከተማ ስንመለስ ደግሞ የወልዲያ ከተማ ወጣቶች ማህበር በአዲስ መልኩ ከተዋቀረ ጀምሮ በርካታ ስራዎችን እያከናወነ ይገኛል። ማህበሩ ከባህል ሀብቶች ጋር በመተባበር ለ30 አረጋውያን የበዓል የዶሮ ስጦታ ያበረከተ ሲሆን፣ በሌላ በኩል ደግሞ አባላቱን በማንቀሳቀስ የደም ልገሳ ተግባራትን በንቅናቄ አከናውኗል። በመጨረሻም እነዚህ የወጣቶች ማህበራት ንቅናቄዎች ለሀገራችን ትልቅ ተስፋ የሚሰጡና የወጣቱን አቅም የሚያሳዩ ናቸው። እኛም መሰል በጎ ተግባራትን በየሳምንቱ ሰኞ ለእናንተ የምናቀርብ ይሆናል። በቀጣይ ሳምንት በሌሎች አዳዲስ ስራዎች እስክንገናኝ ድረስ መቅደስ ደሴ ነበርኩኝ። መልካም ቆይታ።